ደንገጥ ያለው ጀማው እንግዲህ ከዛ ከነበረው ውጥረት ወጣ ተብሎለታል። እንግዲህ የእንግሊዝ ኩራት የሆነው አርሰናላችን እንግዲህ ለተከታታይ ዓመታት 4 ውስጥ በመግባት እንግሊዝን እንግዲህ ማኩራቱን ቀጥሏል። ዘንድሮ እንኳን ዋና ዓላማችን 4 ውስጥ መግባት እንዳይመስላችሁ ዋንጫውን ይዘን ወደ እንግሊዝ ምድር መምጣት ነው። ታዲያ ዛሬ ከስፖርቲንግ ጋር ቀለል ባለ መንገድ እንግዲህ አቻ ወጥተናል። ቡድናችን ቆንጆ እንቅስቃሴን ያሳየው ጀማው ግን ጎል አያገባም። ለምን? ሐራም ነው። ጎል ሐራም ነው። ለምን? እንግዳ ጠርተን አክብረን እኮ ነው። ማግባት አቅቶን መስሎ ነው እንዴ? የደከም ከቋጣሪ ደጋፊ እኛ ማግባት አቅቶን አይደለም። ምንድነው የሚመጣ እንግዳ መከበር አለበት። ዝም ብሎ አይገባበትም። ገብቶሃል? እንዲህ በሰላማዊ መንገድ እንዲህ ማለፍ እየቻለን ለምን እናገባለን? ምንም አይሰራልንም። ያንን በማሰብ ነው። ለማንኛውም ጀማ ኦፊሻሊ ምነግርህ ከአትሌቲክ ሆኖ ቀጥ ያለን አትሌቲኮን ቀብረር ብለን ነው ምናልፈው። አይ ብዙም ላንንቀባረርም እንችላለን። ብቻ ግን እናልፋለን። መንቀባረሩን ተተነው ማለት ነው ጀማው። ከዛ በኋላ ዛሬ ሙኒክ አልፏል። ከዛ የፒኤስጂ ነው ሙኒክ አሸናፊ እንጠብቃለን ማለት ነው። ዘንድሮ ጉዟችን ፋይናል ነው። ከፋይናል እንቀጥልና ደግሞ ዋንጫውን ይዘን እንግሊዝ መድረክ መተን እናስጨበጭባለን። በቃ እናስጨበጭባለን ነው ማለት አባቴ። ይኸውልህ በውድም በግድም ዘንድሮ በሁለት አቅጣጫ ዋንጫ ይዘን መምጣት አለብን። የግድ ማለት ይመቻችሁ። አርሰናል 0 ስፖርቲንግ 0 የተጫዋቾች ሬቲንግ ዛሬ ይውላችሁ በጣም ዝም ያለ ጨዋታ ነው የተጫወት ነው ማለት ነው። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታርጉ ሰዎች ፎሎ አድርጉ። ማን ከራያ ነው የምንጀምረው። ራያ በጣም አሪፍ ጌም ነው የተጫወትከው። ማን ክሮሶች እየቀለብክ ስፔሻሊ ሊያልቅ ሲል ማለት ነው። አሪፍ ጌም የምርምል 7 ከ10 ሂንካፒ ጋር እንዲላለ ሂንካፒ ጨዋታው ሊያልቅ ሲል ምን አንተ ሰውዬ ግን ኢነርጂው እንዴት ነው ደስ የሚለው ዲ ምናምን በጣም ትችላለህ። በጣም ማለት 8 ከ10 ከዛ ጋብሪኤል ጋር እንሄዳለን። ጋብሪኤል ዛሬ ኮርና ታገባለንም ነበር። እኔ ስንት ኮርና ሲወጣ ጋብሪኤል ኮንኮን ገጨ። ኮንኮን እባክህ ጋብሪኤል ወደ ኮርና ማግባት ተመለስ ቶሎ ብለህ 8 ከ10 ሳሊባ ጋር እንሄዳለን። ሳሊባ ለምንድን ነው ሱዋሬዝ የሚገፋ? ለምንድን ነው እንዲገፋ የምትፈቅድለት? አይ ነው ኳሱን ከወረደ በኋላ ትቀመዋለህ፣ ግን አትገፋ። ማን 7.5 ከዛ በኋላ ሞስኬራ ጋር እንሄዳለን። ሞስኬራ ፈርስት ሃፍ አሪፍ ነው የተጫወተው። በጣም አሪፍ ጨዋታ ነበር። ሰከንድ ሃፍ ላይ ግን ኳሱ ጠፍቶበታል። ዝም ብሎ ይዞት ሄዳል፣ ይቀማል ምናምን ነገር ማለት ነው። 7 ከ10 ከዛ ወደ መሃል እንሄዳለን ማለት ዙቢሜንዲ ጋር እንሄዳለን። ዙቢሜንዲ እንደውም ዛሬ አሪፍ ጨዋታ ነው የተጫወተው። ፓስ እያደረገ ምናምን ነበር ወደ ውስጥ ምናምን ነገር። በጣም ጽድት ያለ ጨዋታ ነው ዛሬ የተጫወተው ዙቢሜንዲ 8 ከ10 ማለት ነው። ራይስ ጋር እንሄዳለን። ዴክላን ራይስ ኮርና ዛሬ ጽድት ያለ ኮርና አንስተ አንድ እንኳን ማግባት ወይኔ ዛሬ ማን በጣም ነው የተናደድኩት ማለት ነው። ራይስ 7.5 ማለት ኤዜ ጋር እንሄዳለን። ኤዜ በጣም ያበደ ጨዋታ እግዚአብሔርን አላችሁ። ፈርስት ሃፍ ላይ ሙሉ ቻንስ ክሬት የምናደርገው በሱ ነበር። በቃ ጎል ለማግባት የሚፈልገው እሱ ነበር። በጣም ያበደ ጨዋታ ነበር፣ ግን ተቀይሮታል 7.5 ማለት ነው። ከዛ ማሬኪ ጋር እንሄዳለን። ማን ይዞዬ ራፐር ነው መሰለኝ። የምር ራፐር እየሆነ ነው። ማን የሆነ ነገር ክሬት አድርግልን እንዴ! ሳካ የለም አንተ ነህ። በቃ የሆነ ነገር ክሬት አድርግ እዛ ጋር ማን ዳውመን ካንተ ይቻለ ይጮት ገብቶ አረ በስመ አብ 6 ከ10 ጊዮኬሬሽ ጋር እንሄዳለን። ጊዮኬሬሽ ራሱ ዲስአፖይንትመንት ዛሬ በጣም ነው ዲስአፖይንት እንደሆነ ያደረከኝ። ምን አይነት ምት ነው የምትመተው ወደ ላይ ምናምን ማን እኔ ስላንተ 6 ከ10 ማለት ነው። ማርቲኔሊ ጋር ነው። ማርቲኔሊ ዲፌንሲቭሊ ነው የተጠቀምከን። ማን የሆነ ኳስ ላይ ሮጤ የተመለስከው ኳስ በጣም ያበደ ማን ገብቷል አይደለ? በጣም ትችላለህ። ስትመለስ ነው የምትችለው። ገብቷል። ማጥቃት ላይ ማን ጠፍቶብሃል ኳሱ ምን ሆነ ነው 5 ከ10 ማለት ነው። ከተቀያሪዎች ትሮሳርድ ጋር እንሄዳለን። ትሮሳርድ ገብቶ ትንሽ ጨዋታውን ለመቀየር ሞክሮ ነበር ማለት ነው። አንፕሬዲክታቢሊቲ አለው ትሮሳርድ ግን ማለት ነው። ኖርማል ጨዋታውን 5 ከ10 ማለት ነው። ዳውመን ጋር እንሄዳለን። ዳውመን 16 ዓመት ነው። አንተ ደግሞ በጣም ቀስበል ጽድት ያለ ጨዋታ ነው የጨዋታው ኮማንድ ገብተህ 7.5 955 ጓጉንቸር የሚባል ቁልፍ ነበር አራዳ ልጅ። በዛ ከተዘጋ ሙራጅ ካልሆነ ማንም ሊከፍቶ አይችልም። አሁን የአርሰናል መከላከያ ነው ያራዳ ልጅ። አርሰናል ከዘጋ ካልፈለገ በስተቀር አታገባም ነው፣ ሌላ ነገር የለውም ነው። ተረዳይ? ለምን ሌላ ጭማሪ ደቂቃ አይጨመርም? ስፖርቲንግ ሊዝበን 56 አጥቂ ቢያስፈርም አይገባም። በቃ ፍላጎት ከሌለ የለም ነው። አርሰናል ላይ ያገባ ይችላል እንጂ አንተ አታገባም። በቃ ከተከለከለ ተከለከለ ነው። ገብቷል? 0-0 አልቋል። ባለፈው አንድ አግብተናል፣ በአሁኑ እናስቀይማችሁ ማለት እዚህ ድረስ ለፍታችሁ ደክማችሁ መጣችሁ። እንዴት ብለን እናስቀይማሉ? በባዶ አለቀ። ያራዳ ልጆች አርሰናል ወደ ቀጣይ ዙር ብቸኛው እንግሊዝ ክለብ ነው ወደ ቀጣይ ዙር ያለፈ ያራዳ ልጅ። እስቲል አለ አርሰናል ደክሟል። ገለመኔው ለመኔ እስቲል ቻምፒዮንስ ሊግ ውስጥ አለ ጎብዬ። እሷን ነው መያዝ ያለብህ ነው ማለት ይዘህ ብታወራም ትችላለህ። ያዝ ቦታውን በቃ አለቀ። ገባ? አርሰናል አልፏል ሄዷል። የሚያራዳ ልጆች በሚያስገርም ሁኔታ ቆንጆ ጨዋታ ነው ለማለት በጣም አስቸጋሪ ነው። የተኛ ነው ሁሉ ማንቀላፋት ሁሉ ያስጀምራል። ምስጋና ለሪያል ማድሪድ እና ባየር ሙኒክ እንጂ ትንሽ ጨዋታው እንኳን የለም። ለማንኛውም አርሰናል አሁንም አልፏል።
የመድፈኛው ቤተሰብ ለሁለተኛ ሲዝን በተከታታይ የቻምፒየንስ ሊግ ሩብ ፍጻሜ ደርሰናል ይላል። ከሞኒው ገነርስ እንዴት ሰው 180 ደቂቃ ተጫውቶ አንድ ጎል ብቻ ይዞ ያልፋል ነው ማለት ገባርለ ባይዘዌይ ማን ነው ይሄን አጫወታችንን ባለቀ ሰዓት 50 ምናምን ጨዋታ የተጫወተውን አርቴታ በሆነ አጫወት ማን ዝም ብሎ መጥቶ እንዳለ ሰርዞ የሆነ አጫወት አዲስ አጫወት ማን አጠብቅ እዚህ ደረጃ ድረስ ያደረሰን አጫወት አለ እሷን ማስቀጠል ነው ገባርለ ሳውዛምተን ላይ አንድ ጎል አግብተናል ቦርንማውዝ ላይ አንድ ጎል አግብተናል ሌላ ጊዜ አንድ ጎሏ ትበቃ ነበር አሁን ሁለት እየገባብን ነው ገባለ ስፖርቲንግ ደርሶ መልስ ምንም አለማግባቱ ዙሜንዲ ዛሬ አሪፍ ነበር ራይስ ሁሌ ነው የተገኘውን እድሎች ምናምን መጠቀም አለመቻላችን ኖርማል ነው ግን በቃ ይሄ ነው መድፈኛው ይላል ተረዳኛለ ማርሽ በሶስተኛ ማርሽ ስፖርቲንግን አስወጣናት አሁን ለእሁድ ይቋጠራል ነው ማለት ይቋጠራል 0-0 ሚችል ቡድን ያለ ይሄ ትልቅ አድቫንቴጅ ነው 0-0 ማሸነፍ ሚችል ቡድን ያለ መድፈኛው እንኳን ደስ አለ የወያላው ደጋፊዎች አልቋጠርኩም ብላችሁ ታምኑኛላችሁ አታምኑኝም ነገር ግን አልቋጠርኩም ምክንያቱም አርሰናል እንደሚያልፍ አውቃለሁ ሴሚፋይናል ላይ ከአትሌቲኮ ማድሪድ ጋር ተገናኝቷል እንግዲህ ቀላል ጨዋታ ይሆን አትሌቲኮም ከረንት ፐርፎርማንሱ የሚገርም ነው ባርሳን በተከታታይ ሁለት ይሸልጡታል ቀላል ሴሚፋይናል አይሆንም ነገር ግን ሴሚፋይናሉን አልፎ አርሰናል ለዋንጫ ይደርሳል ብዬ አስባለሁ ከባየር ሙኒክ ጋር እኔ ግምቴ ባየር ሙኒክ ከአርሰናል ነው ፋይናል የሚገርም ጨዋታ ነው የምናየው ያው 0-0 ማስጠብቃችሁ ወጣችኋል ምርጥ ውጤት ነው ምክንያቱም ጉልበታቸውን መቆጠብ ነበረባቸው ለሲቲ ጨዋታ ዋናው እሱ ነው ፌር ፕሌይ አርሰናል ወያላው ፌር ፕሌይ ይመቻችሁ ዋናው ዊን ኢዝ ዊን ዋና ማለፋችሁ ነው ምንም ማለት አልችልም የኔ ቲም ቁልቁል ወርዶ የእናንተን ልተች አልችልም ሰው ይመቻችሁ አይኔ ያየ ፍጻሜ ለደርሱ ነው እኔ እግዚአብሔር እኔ አትሌቲኮ ያስጥራል ብዬ እኔ እንዴት ነው ኤክስፔክት ላደርግ የምችለው እኮ ባርሳ ነበር የሚሻለው እኮ አንተ ከስፖርቲንግ ቦዶ ግሊምት ቢያልፍ ነበር እኮ የሚሻለው ዝም ብለው ነው እኮ ያለፉት ወይ የሆነ ነገር አይሰሩ ወይ ምንም ነገር አያደርጉም በቃ አርሰናል ማግኘት ያለበት ነገር ይዞ ወጣ አለቀ እንዴ አተ ፍጻሜ ከደረሰ አርሰናል እኔ አንገቱን አይሰጥም ነው እኔ ግራ ገባኝ እኔ አሁን ፍጻሜ መድረስ የለበትም ነው ሴሚ ፋይናል ሲደርስ አይ ቲንክ ለስተኛ ጊዜ አላውቅም ግን ማን አይመጣውም እንዴ ገነርስ እንኳን ወደ ሰሚ ፋይናል አለፋችሁ እንኳን ደስ አላችሁ ጨዋታው ግን በጣም የሚያስጠላ ኤምሬት የማይል ጨዋታ ነበር በጣም የሚያስጠላ ጨዋታ ነበር በሁለቱም በኩል ገጋሚ ሃራም ፉትቦል ሲጫወቱ ነበር ሲከላከሉ አንዳንድ ኦን ታርጌት ነው ሞክሮ ይወጡ እግዚአብሔርን እምሪ ነው አንዳንድ ኦን ታርጌት ስፖርቲንግ አንድ አርሰናል አንዳንድ ኦን ታርጌት ሞክረው እንግዲህ ጨዋታው 0-0 አልቋል በባለፈው እንግዲህ በስፖርቲንግ ያቺ ሃቨርትዝ ያገባት ጎል እንዴት እንደተቀመጫችሁ አስቡት ያራዳ ልጆችና ኮንግራ ገነርስ ለቀጣይ እንግዲህ ወደ ሰሚ ፋይናል አልፋችኋል እንግሊዝን ወክላችኋል ትጋደላላችሁ ማለት ነው ግን የሙኒክ ሙኒክ ምን አይነት ቡድን ነው በመድኃኒዓለም ስማሙ እሺ ፎቃቆቹ ተንፋቃችሁ እንደምንም አለፋችሁ ፈርስት ሃፍ ሸወዳችሁኝ ማርያምን ደና ጨዋታ ያለው ብዬ የእናንተ ማየቴ ነው የቆጨኝ ማለት ነው ሙኒክ ከሪያል ማድሪድ አመለኝ ምን አይነት የደከመ ጨዋታ እግዚአብሔርን በጣም የተንፋቀቀ ጨዋታ ነው በቃ እንደው አሰልጣኙም ማበረታቷቸዋል እልህ ይዟቸዋል ያውላ ነገር ይሰማቸዋል ብለን ምናምን ነገር በቀላሉ ታሸንፋላችሁ ብለን እንደዚህ በዳዴ እንዲ በደረቱ የሚሳብ ፐርፎርማንስ የሞተ ማርያምን ማዱኬ ተጎርቷል በዚህ ፐርፎርማንስ ከሲቲ ጋር 1% ቻንስ 99% ፌዝ ብላችሁ ነው እንጂ ምገቡት አለቀላችሁ ልጥልጥ ነው የምትደረጉት ማለት ነው እግዚአብሔር ይርዳችሁ